መልካም ሌላው ስለ አፍ ውስጥ ፈንገስ ወይም በተለምዶ ቶንሲል እንለዋለን። የአፍ ውስጥ አካባቢ እዚህ አካባቢ የሚፈጠር ፈንገስ ነው እና እነሱን ነገሮች በምን ይወገዳሉ በሚል አንድ ቪዲዮ በቲክቶክ ሰርቼላችኋለሁ። ለዛ አይነተኛ መፍትሄ የሚሆነው በመፋቂያ መልኩ በሻይ የሚወሰድ ብዙ አሉ። በሻይ መልኩ እየተመጠመጠን የምንተፋቸውና አይነተኛ መፍትሄ ሊሰጡ የሚችሉ ሌሎች ብዙ አሉ። ግን ያ እኛ አሁን ደግሞ እኔ ያዘጋጀሁት ይሄ አይደለም። በኦሮምኛ ሚኤሳ ወይም በአማርኛ ደድሆ ብለን የምንጠራው በሰፈራችን ከውድማ መጥረጊያና ከዳስ ጥላነት ያላለፈ ብዙም ክብር የማንሰጠው አስገራሚ እጽዋት ነው ልነግራችሁ የፈለኩት። ይህ እጽዋት ሚኤሳ በኦሮምኛ አማርኛ ደድሆ ይባላል። ይሄ እጽዋት ጸረ ፈንገስና ጸረ ባክቴሪያ ነው። ብናውቀው እንደዚህ ቅጠሉን ብናውቀው ከብትም ፍየልም ሲበላው አይቻልም። እንስሳቶች ብዙ አይመገቡትም ቅጠሉን ራሱ። ግን በበጋ ሰዓት በተለይ በጣም ሀሩር በሆነበት ሰዓት በጣም የሚለመልምና ቅጠሉን ዓመቱን ሙሉ በጣም የሚያምር ውበት ያለው ቅጠል የምናይበት እጽዋት ነው። ይህን እጽዋት እንዳልኳችሁ ለጸረ ባክቴሪያ ፈንገስ ስለሚውል ጉሮሯችን አካባቢ ለሚሰሙን ስሜቶች እዚህ አፋችን አካባቢ ምች ነው ምናምን እያል ተደጋጋሚ ግን የሆነ ሰዓት እየተመላለሱ ለሚያስቸግሩን የአፋችን ውስጥ ግድግዳ ቁስለቶች አይነተኛ መፍትሄ ነው። እኔ በጣም በብዙ ሞክሬው በብዙ ውጤት ያየሁበት፣ አንዳንድ ጊዜ ብዙ ደክመን ሞክረ ነው ጥቂት ውጤት የምናይበት ነገር አለ። ይሄ ግን በብዙ ሞክሬዋለሁ፣ በብዙ ውጤት አይቼበታለሁና ይሄን እጽዋት ስሩን በበዓል ቀን ባይሆን በሰንበት ቆፍሩት መልካም ነው። በስራ ቀን ስሩን ቆፍራችሁ በማውጣት ቤታችሁ በመፋቂያ አንዳንድ አጽቅ በጣታችን ልክ በመቁረጥ በዚህኛው ጣታችን ልክ እየቆረጥን አስረን ብናስቀምጠው እንደማንኛውም እንደሌላው ለቤት ውስጥ ሕክምና የምናውላቸው ነገሮች እንደ ዳማከሴ እንደ ጥቁር አዝሙድ አይነት ነገሮች በዛ መልኩ በአዘጋጅተን ቁጭ የምናደርገው ማንኛውም የቤታችን አባል አንድ የቤተሰብ አባላችን በእንደዚህ አይነት ነገሮች ቢጠቀምና ቢታመም በመፋቂያ መልኩ የተዘጋጀችውን እየፋቀ እየተቆረጠማት እያኘካት በጣም የማቃጠል ስሜት ስላለው ለህፃናቶች ወደ ውስጥ ባይወሰድና ወደ ውጭ እየተፋን ለተወሰነ ሰዓት በቀን 2 ጊዜ ያንን ብናደርግ ከ3 እስከ 7 ቀን ባለው ጊዜ ውስጥ ጥርግርግ አድርጎ ከውስጣችን ያለው ባክቴሪያ ወይ ፈንገስ ቶንሲል እንበለው የጉሮሮ አካባቢ ቁስለት ሙሉ በሙሉ ያጠፋል። እንደውም አስቸጋሪ ጉንፋን ቢዞን ኢንፍሉዌንዛ ቫይረሱ በጣም ከአቅማችን በላይ ሆኖ እዚህ አካባቢ የመቁሰል ስሜት አንዳንድ ጊዜ ከፍተኛ ጉንፋን ሲይዘን እዚህ አካባቢ ላይ እንደ ቶንሲል ሆኖ ይፈጠራል። ቶንሲል አይደለም ግን ጉንፋኑ በራሱ ያን ይፈጥራልና እነሱን ሁሉ ጠራርጎ የማጥፋት ኃይል አለው። ከዚህ ካለፈ ደግሞ ራሱ ሚኤሳዊ ደድሆውን ስሩን ቀጥቀጥ በማድረግ ትንሽ በሻይ መልኩ አፍልተን ትንሽ ጠለንጅ ጨምረንበት አቶች ካለን የአቶች ቅጠል ጠብ አድርገንበት በሻይ መልኩ ትንሽ እያፈላን ለህፃናት ከሆነ እየተጉመጠመጡ እንዲተፉት ብናደርጋቸው ፍጹም ባክቴሪያው ያጠፋዋል። ሲያጠፋ ድጋሚ እንዲመለስ ሳይሆን እስከ ወዲያኛው ምንም ድጋሚ እንደማይዘን አድርጎ ውስጣችንን በማከም ከዚህ አይነት ህመም ይገላግለናል። ስለዚህ ይህንን ነገር ለማድረግ ዝግጁ መሆን ያስፈልጋል። ሞክሩት። ምንም ሳይድ ኢፌክት የለውም። ደውሉና ተጨማሪ መረጃ ከፈለጋችሁ ኢትዮ ባህል ሕክምና በሚለው የዩቲዩብ ገጻችን ላይ ገብታችሁ መረጃውን ውሰዱ። ከዛ ባለፈ ደግሞ በቲክቶክ አካውንታችን ኢትዮ ባህል ሕክምና ማማከር ትችላላችሁ፣ መስማት ትችላላችሁ። ለማንኛውም መፍትሄ በቤታችሁ ልታከሙበትን መልስ እንሰጣችኋለን። ሰላም ቆዩ።